በቴዎድሮስ ካሳሁን ላይ የተፈጸመው ጥሬ አፈና ነው። ስለዚህ ይህንን ጥሬ አፈና ተቃውሜ ለድምፃዊ ቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እወዳለሁ። የተፈጸመብህ አፈና በቴዎድሮስ በአንተ ላይ ብቻ የተፈጸመ ሳይሆን በማናቸውም ከያኒ በማናቸውም የሰው ልጅ የማሰብ የመፍጠርና ሐሳብን የመግለጽ ነጻነት ላይ የተቃጣ ጥቃት ነው ብዬ አምናለሁ። ስለዚህ በአደባባይ ከቴዎድሮስ ካሳሁን ጋር ለቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እፈልጋለሁ ማለት ነው። አንዱ እሱ ነው። ሁለተኛ ሌሎች ተጨማሪ ጉዳዮችም ግን አሉ። ይሄ ቤዚክ የሆነው መርህ ነው፣ ቤዚክል ነው። ለራሱ ክብር አለኝ የሚል ማንም ሰው ሊቆመው ሊይዘው የሚገባ አቋም ነው ብዬ አምናለሁ። ግን ከዛም ይሻገራል። እኔ ቴዎድሮስ ካሳሁን በዚያ አገሩ ሁሉ ባበደበት ስንቶችን ሲገረሰሱ ባየንበት የእብደትና የመንጋነት ወቅት ካገዛዙ የቀረበለትን ጥያቄ ሳይቀበል በዛ የእብደት የጦርነት ጊዜ በዝምታ መዝለቁን እጅግ አድርጌ አከብራለሁ። ይህንን ከዚህ በፊትም ተናግሬው የነበረ ነገር ነው። በነገራችን ላይ ከ2-3 ዓመት በፊት ያኔ አቤል ሙሉጌታ ቴዲ አውጥቶት ለነበረው አንድ ዘፈን የሆነ መልስ የሚመስል ነገር ጽፎ በነበረበት ወቅት ያጋራሁት ሀሳብ ነበረ። የምታስታውሱ ታስታውሳላችሁ። አሁንም ያንን ነው የምደግመው። አሚን በዛ ወቅት የቴዎድሮስ ካሳሁን ዝምታ ዋጋው ምን ያክል እንደሆነ በጣም ይገባኛል። ምክንያቱም ያኔ የመንጋ እብደት በጠቅላላ አገሩ ሊባል በሚችል ደረጃ ምሁሩ ማለት የሃይማኖት አባቱ ኦር እንደው በዚህ ሁኔታ ውስጥ በመርህና በሞራል እንዲቆም ይጠበቅበት የነበረው እጅግ ብዙ ሰው ይሰጠው ከነበረው የክብርና የሞራል ማማ ሲወድቅ እርሱ በዛ በዝምታቸው ከቀጠሉ ሰዎች አንዱ መሆኑ ካገዛዙ የፕሮፓጋንዳ መጠቀሚያችን ሁን የሚል ጥያቄ ያንን ጥያቄ ሳይቀበል ለመቆየት የሚጠይቀውን ሃይድሮጅን ኢነርጂ አንደርስታንድ አደርጋለሁ ልላችሁ ነው። ያኔ የነበረው እኮ የጥላቻ ብላክ ሆል ነው ሊባል ይችላል። በዛ ስበት ሳይወሰድ ራሱን ችሎ ቆሞ እዛ ነገር ውስጥ የነበረኝን መልካም ስም እዛ ነገር ውስጥ አልቀላቅልም ብሎ መቆሙን በጣም አድርጌ አከብራለሁ። ሁለተኛው ነገር እሱ ነው። ሶስተኛ ከዚያ በኋላም በሀገሩ ያለውን የቅደም ተከተል ዝንፋት በሙዚቃው በኩል ገልጿል። ለዚህም እኔ ትልቅ ክብር አለኝ ነው። አሁን ከያኔንም በተመለከተ አሁን ጠበብ አድርገን እናወራና ከያኔንም በተመለከተ 3 መንገድ አለ። የነ አቤል ሙልጌታ፣ የነ ነዋይ ደበበ፣ የነ አረጋኸኝ ወራሽ መንገድ አለ። ለአገዛዝ የማደር መንገድ ነው እሱ። ሁለተኛ በነገሩ ሁሉ በአርምሞ በዝምታ ማየት አለ። በዚህ ወቅት እኔ እሱም በጣም ትልቅ ዋጋ የሚሰጠው መንገድ ነው ብዬ አምናለሁ። ቀባጥሮ በእርስ በርስ ጦርነት በእርስ በርስ መገዳደል በፍጅት ወገን ከመቆም በዝምታና በአርምሞ ነገሩን ማለፍ ትልቅ ነገር ነው ብዬ አምናለሁ። ሶስተኛም መንገድ ግን አለ። ሐሳብን መግለጽ፣ ቅሬታን መግለጽ፣ የተሰማን መግለጽ፣ ሪስክ መውሰድ ማለት ነው። እሱም ሌላ መንገድ ነው። አይ ቲንክ ቴዎድሮስ ካሳሁን ሁለተኛና ሶስተኛዎቹ መንገድ ላይ ተመላልሷል ብዬ አምናለሁ። ስለዚህ በእነዚህ ሁለት መንገዶች ላይ በመመላለሱ ምክንያት ዝምታውም መናገሩም የሚጠይቀውን ዋጋ በሚገባ አንደርስታንድ ስለማደርግ ፕላስ ለከያንያን የማሰብ የመፍጠርና ራስን የመግለጽ ነጻነት በጽኑ ከመቆም መርሄ በመነሳት ለቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እፈልጋለሁ እና አይ ቲንክ ይሄ በሌላ በኩል ሲታይ ደግሞ በሀገሩ የሰፈነውን ጥቁር አፈና የሚገልጥ ነው። ከዚህ ቀደም የፖለቲካ ፓርቲዎች ጋዜጣዊ መግለጫን ለመስጠት በሚሞክሩበት ወቅት የደረሰባቸውን እንግልት ታውቃላችሁ። የሚያዩበት የሚሄዱበትን ምንድነው የሚደርስባቸውን እንግልት ታውቃላችሁ። አሁን አገዛዙ መቼስ የስሌት ማሽኑ የተበላሸ በማናቸውም ህብረተሰብ በማናቸውም በጎ በሚባል ሐሳብ ላይ ሁሉ በጠላትነት የሚነሳ ዘረፈጅ የሆነ አገዛዝ እንደሆነ ይታወቃል። አሁንም ያደረገው ያንን ነው ብዬ ነው የማስበው። እኔ ትላንትም ዛሬም ነገም በአገዛዝ
በማንም ላይ የሚፈጸምን አፈና እቃወማለሁ። በከያንያን፣ በፖለቲከኞች፣ በአሳቢዎች፣ በዜጎች፣ በነዋሪዎች፣ በከተሜዎች፣ በገጠሪዎች፣ በማናቸውም የህብረተሰብ ክፍሎች ላይ ለማሰብ ለመፍጠርና ሐሳብን ለመግለጽ በሚደረግ ሙከራ ላይ ወይም በሚደረግ ክንውን ላይ የሚፈጸምን አፈና አጥብቄ እቃወማለሁ። ስለዚህ ይህንን አጋጣሚ ተጠቅሜ እኔ ሶሊዳሪቲን ማሳየት እወዳለሁ ልላችሁ ነው። የመጀመሪያው በዚህ ጉዳይ ላይ ያለኝ አተያይ ይሄ ነው እና እኔ ማንም ቤዚክ የሆነ ሰብአዊና ዴሞክራሲያዊ መብቶች እሴቶቼ ናቸው የሚል ሰው ከመርሁና ከእሴቱ ተነስቶ እዚህ ተመሳሳይ ድምዳሜ ላይ ቢደርስ ነው ትክክሉ ብዬ አምናለሁና ነው። እና የመጀመሪያው ነገር እሱ ነው ልላችሁ ነው። እና ስለዚህ በርታ ልለው እወዳለሁ። ያው ይሄን መባል አያስፈልገውም። እኔም ጀስት አንድ ሰው ነኝ። የበኩሌን አስተያየት በዚህ ታሪካዊ አጋጣሚ ለመግለጥ ካልሆነ በስተቀር በዙሪያው በጣም ስፍር ቁጥር የሌላቸው አበረታቾች እንዳሉ አይጠፋኝም። ግን በእኔ በኩል ያለውንም እንደ ከመርህ ከእሴትና ከአጠቃላይ ከመርሆቼ በመነሳት በዚሁ አጋጣሚ ለቴዎድሮስ ያለኝን ሶሊዳሪቲ ማሳየት ስለፈለግኩ ነው። በጣም አመሰግናለሁ። ብልጽግና አንድ አይነ ስውር ደጋፊ ቢኖረውና ሊኖረውም ይችላል ብዬ አምናለሁ። አንድ አይነ ስውር ደጋፊው አለማየቱ ይለወጥ ዘንድ ከፍ ያለ ወጪ ቢያወጣና ያ አይነ ስውር ካድሬ ማየት ቢችል ከዚያም አሁን ላይ አገሪቱ እንዲያ በየአቅጣጫው በእሳት እየነደደች በሚሊዮኖች አልቀው እና እያለቁ እያለ በሚሊዮኖች ተፈላቅለውና በ10 ሚሊዮኖች ተርበውና እየተራቡ ሳለ ኢኮኖሚው ክፉኛ ደቆ ህዝቡ መኖር ተስኖት እያለ ያ አይነ ስውር የነበረው ካድሬ ብልጽግና ባወጣው ወጪ ምክንያት በተፈጠረለት እይታ በኩል የሚታየው የአብይ አህመድ ችግኝ የአብይ አህመድ ልማትና ብልጭልጭ ነገር ብቻ ከሆነ ብልጽግና አይንህን ስላስተከለልህ ነው እንዲያያየህ ያለኸው ተብሎ ሊተች ተገቢ ነው። ምክንያቱም ጉዳዩ ስለ አድርባይነትና ራስን ለአገዛዝ ስለመስጠትና ስለማከራየት እንጂ ወይም በራስ ምርጫ ለአገዛዝ ስለማደር ውሳኔ እንጂ ከማየት አለማየት ጋር የሚገናኝ ነገር አይደለምና ነው። የዳኛቸውም ጥርስ ጉዳይ እንደዛ ነው። ጥርሱ ሜታፎሪክሊ በጣም አስገራሚ ስለሆነ ነው። አብይ አህመድ አፉን ካሰራ በኋላ ያንኑ አፍ ለአብይ አህመድ አገልግሎት ማዋሉ ሜታፎሪክሊ ፊገረቲቭሊ ያለው ተምሳሌታዊነት ስለሚደንቅ ነው የምናነሳው እንጂ ጉዳዩ ስለ ህሊና ነው፣ ስለ ሰብዕና ነው። ዳኛቸው ይሄ ነገር ወይ አይዘልቀውም ወይ እንዳይዘልቀው ፈልጓል። ከዚህ ፍሬ ነገር ውጭ ያለው ሁሉ የማደናገሪያ ጭስ ነው፣ የማደናገሪያ ጋዝላይቲንግ ነው። አሁን እያነጋገረ ያለው መሰረታዊ የሆነው የሰብአዊነት ጉዳይ ነው። ለዜጎች ህይወት ዋጋ የመስጠትና ያለመስጠት፣ የዘር ፍጅትንና አስርቦ ማንበርከክን የመደገፍና ያለመደገፍ ጉዳይ ነው። ሳሙኤል ሃንቲንግተን የተባለ አንድ የፖለቲካ ሀሳቢ ዘ ክላሽ ኦፍ ሲቪላይዜሽን ኤንድ ዘ ሪሜኪንግ ኦፍ ወርልድ ኦርደር የሚል አንድ መጽሐፍ አለው። ቆይቷል ካነበብኩትና አንድ በጣም ፋስኔት የሚያደርገኝ ነገር አለው። ዩኒቨርሳል ሞራል ፍሎር የሚለው ሀሳብ አለ። ከዚህ ጋር ስለሚገናኝ ነው የማነሳው። ዩኒቨርሳል የሞራል ወለል፣ ይሄ ቲን ሞራሊቲ እና ቲክ ሞራሊቲ እያለ የሚጠቅሰው ነገር አለ። ለምንድነው የምጠቅሰው? አይ ቲንክ በሰው ልጆች መካከል የሚያግባባ የመጨረሻው የሞራል ወለል ተደርጎ ሊወሰድ የሚችል ሁሉም ስልጣኔዎች የሚጋሩት የሞራል ወለል ወይም የእሴት ወለል አለ ብሎ ያምናል ሳሙኤል ሃንቲንግተን። ከነዚያ መካከል የሚጠቅሰው አንዱ ግድያን መከልከል ነው። ለምሳሌ መርደር ማለት ግድያን ወንጀል ማድረግ፣ ዝም ብሎ ያለምንም ምክንያት ብድግ ብሎ ሰውን መግደል ከሞላ ጎደል በሁሉም ስልጣኔዎች ውስጥ የተወገዘና የተነወረ ነገር ነው ብሎ ያስባል። ዳኛቸው በዚህ ሃንቲንግተን ሁሉም ስልጣኔዎች ይገናኙበታል ካለው የሞራል ወለል ራሱ በታች የሆነ አተላ ሰብዕና ያለው ሰው ነው። ምክንያቱም በአሁኑ ወቅት በሙሉ ጊዜው የግድያ አስቻይ ነውና ነው። አሁን ይህንን ለማለት ያክል የምለው አይደለም። በነገራችን ላይ አሁናዊው የዳኛቸው አቋም ምንድን ነው? በአደባባይ በዛ አንድ አፍተር በሚባል የደህንነቱ መስሪያ ቤት ፈንድ በሚያደርገው የዩቱብ ቻናል ውስጥ እየመጣ የሚያወራው ምንድን ነው? በትግራይ ውስጥ የተካሄደውን ጦርነት ይደግፋል። አሁንም ተመልሶ ጦርነት እንዲካሄድ ይፈልጋል።
በአማራ ክልል ውስጥ እየተካሄደ ያለውን በአገዛዙ እየተካሄደ ያለውን ጦርነትና ግድያ ይደግፋል። እንዲያውም ምንድነው ለተፈጠረው ችግር ጭራሽ ፋኖን ይወቅሳል፣ ይሳለቃል። ዳኛቸው አገዛዙ ኦሮሚያ ላይ የሚያካሄደውን ጦርነት ይደግፋል። እንዲያውም አብይ አህመድ በአማራና በኦሮሚያ ክልል ድሮን መጣሉ የፍትሐዊነት መገለጫ ነው ለማለት ያላፈረ ግርድፍ ነውረኛ ነው ዳኛቸው። እያነታረከን ያለው ትግራይ ላይ ያስገድደው መድፈርና የአካል ጉዳት ሰለባ የሆነችው ሞናሊዛ ጉዳይ፣ በአማራ ክልል ክርስትና ተነስቶ ወደ ቤቱ ሲመለስ በ40 ቀኑ ከነ 16 የቤተሰቡ አባላት በድሮን ስለተበላው ምስኪን ሕፃንና ቤተሰቦቹ፣ በኦሮሚያ በአብይ ወታደሮች ወላጆቹ ፊት ስለተረሸነው ታዳጊ አማኑኤል ወንድሙ ነው። እያነጋገረን ያለው በትግራይ ላይ ዳኛቸው ባለውለተኛ የሚለው የሻዕቢያ ጦር ትግራይ ገብቶ በመራቢያ አካላቸው ውስጥ የባዕድ ቁሳቁስ ስለጨመረባቸው ሴቶች፣ በአማራ ክልል ዳኛቸው ደግ አደረክ በሚለው የአብይ አህመድ ጦር ስለተደፈሩ ሴቶች፣ በኦሮሚያ በልጆቻቸው ፈንታ ስለተገደሉና ስለታሰሩ እየተገደሉና እየታሰሩ ስለሚገኙ ወላጆች ጉዳይ ነው እንጂ በእኔ በኩል ይሄ ጉዳይ የነዚህ መሰረታዊ የሆነ ሰብአዊ የፍትህ የመርህ የሞራል ጥያቄ ነው። እሱንም በተመለከተ ያለው አለ አነሳዋለሁ። እነኚህ እኔ ያልፈጠርኳቸው በበርካታ የዜና አውታሮችና የሰብአዊ መብት ተሟጋቾች የተዘገቡ የተረጋገጡ የተጣሩ ተጨባጭ ሐቆች ናቸው። ዳኛቸው እነዚህን የአገዛዙን ድርጊቶች ሰበብ እየሰጠ የሚደግፋቸው መሆኑም እንደዚሁ የአደባባይ እውነት ነው። ስለዚህ ልዩነቱ የመሰረታዊ ሰብአዊ እሴት ጉዳይ ነው። ዳኛቸው ሁለመናዊ የሞራል ዝቅጠት መገለጫ ነው። ዳኛቸው ሰው ሰብዕናው ሲበክት ምን እንደሚመስል ሁነኛ ማሳያ ነው እና በዚህ አሁን በተናገረው ነገር ላይ ከተነሳ አይቀር ነው የምላችሁ። ከተነሳ አይቀር ዳኛቸው ራሱን የፒኤችዲውን ጉዳይ ደጋግሞ በማንሳት ራሱን ለእውቀት ለፍትህና ለሞራላዊ ቁም ነገሮች ራሱ የተሻለ ቅርበት እንዳለው አድርጎ ሊመጻደቅ ሞክሯል። ኦኬ እንግዲህ ካነሳው አይቀር ማን ለፍትህና ለሰብአዊነት እንደሚቀርብ በአደባባይ በተገለጹ አቋሞቹ እና በአደባባይ በተገለጹ አቋሞቻችን እናነጻጽረዋለን። እናንተም ራሳችሁ ፍርድ ትሰጡ ዘንድ ማለት ነው። እኔ እውቀትን እጅግ አድርጌ አከብራለሁ፣ መማርንም እጅግ አድርጌ አደንቃለሁ። በነገራችን ላይ ዳኛቸው ፒኤችዲውን ለተሻለ ሰውነቱ ደጋግሞ እንደ ማስረጃ ስለጠቃቀሰው ግን የዳኛቸው ፒኤችዲ እውን በተሻለ የሞራል ማማ ላይ አስቀምጦታል ወይ? ለፍትህ አቅርቦታል ወይ? መሰረታዊ የሆነ ሰብአዊ እሴት አጎናጽፎታል ወይ? ከተበደሉት ጋር እንዲቆም ለህብረተሰብም ህሊና እንዲሆን አስችሎታል ወይ ብሎ መጠየቅ ያስፈልጋል። በዚህ መሰረት ኦኬ ዳኛቸው ፒኤችዲው ሶሪ ከባለቤቱ እህት ጋር አልጋ ላይ ከመውደቅ አልታደገውም። ፒኤችዲው ከሚስቱ እህት ጋር አልጋ ከመጋራት አልታደገውም። that's what he did። ይሄንን ሲያደርግ ያንን እዛ ላይ ያሳየውን አጸያፊ ሴሰኝነት ነው በፖለቲካውም ላይ እያሳየ ያለው። ወል በመርህ በኢኮኖሚ በካራክተር አሚን እዛ ሰፈር የነበረውን ፖለቲካ ወደ ግል አወርዶታልና ራሱን የፍትህ የግብረ ገብ የምናምን ጠበቃ አድርጎ አቅርቧል። ያ ፒኤችዲው ይሄንን ከማድረግ አቅቦታል ወይ? ዳኛቸው እኮ ሁለት እህትማማቾችን እንዳይገናኙ በቀብር እንዳይቋቋሙ አድርጎ ያለያየ ሰው ነው። የረዘም ያለ ጊዜ የትዳር አጋሩ የነበረች ሴት መታመሟን ሲሰማ የትዳሩ ጉዳይ ስላልተቋጨ እዚህ መጥቶ እንግዲያውስ ንብረት ልውረስ ብሎ የመጣ በዚህም ምክንያት በልጁ ከቤት የተባረረ ሰው ነው። ስለዚህ ስለ ሶሻል ስታተስ ደጋግሞ አውርቷል እዛ ቃለ ምልልሱ ላይ። ኦኬ በሶሻል ስታተስ ዳኛቸው ክብር ያለው አባትም ክብር ያለው ባልም መሆን ያልቻለ ሰው ነው።
ፒኤችዲው እነዛን አሰቃቂ የሞራል ስንክልና እንዳያደርግ አልተከላከለውም። ሁሉም እንደዛ መሆን አለበት እያልኩ አይደለም እኔ። ራሱ ግን ራሱን በፒኤችዲው ምክንያት የሞራል ሚዛን አድርጎ ስላቀረበ ኦኬ እንግዲያውስ እነዚህን ጥያቄዎች ማንሳት ያስፈልጋል ብዬ አምናለሁ። ሁለተኛ ባዶ ፒኤችዲው ለምሳሌ የእጅ አመሉን ለመግራት አላስቻለውም። ይሰራበት ከነበረው ፓርኪንግ ገንዘብ ከመስረቅና ከሌብነት አልተከላከለውም። ይሰራበት በነበረበት ቦታ የተባረረበት አንዱ ምክንያት ይሄ ነው፣ ሌብነቱ ነው። ከዚህ ቀደም ጋሽ ያሬድ ጥበቡ በዚህ በርዕዮት ላይ ዳኛቸው አሰፋ አሳምነው ጽጌ መሞቱን ተከትሎ አብይ አህመድን የሚደግፍ ዲስኩር አቅርቦ ታመናል የሚል ታስታውሳላችሁ? ገና ማን ምን እንዳረገ ባልተጣራበት አሳምነውን ገዳይ ሌሎችን ሟች አድርጎ እንዴት ለጀነራል አሳምነው ጽጌ ታዝናላችሁ ብሎ ሲናገር እንዴ ምን ነው ነገሩ ሲጣራ እንጂ ዞሮ ዞሮ ሁሉም ለሁሉም ማዘኑን ለምን ትቃወማለህ ብሎ የሰከነ ጽሁፍ አቀረበ። ያንን ጽሁፍ እኔ እዚህ ርዕዮት ስቱዲዮ መጥቶ ያሬድ ቀዳውና እኛ አስተላለፍ ነው። ከዛ በኋላ ነው መጥቶ በነገራችን ላይ ከዛ ጊዜ ጀምሮ ነው ደንቦስኮ ወዘተረፈ የሚል አሉባልታ ስለኔ የጀመረው። እኔ ያኔ መቅዳትና መድረክ መስጠት ብቻ ነው ያደረግኩት ነገር። እሱም ተመሳሳዩን ነገር ጽፎ መድረክ መጠየቅ ይችል ነበር እና ያሬድ እዛ ጽሁፍ ላይ የሚያነሳው ኢንትረስቲንግ ነገር አለ። ይህንን እውነታ ይጠቅሳል። በሌብነት በመስረቅ የመታወቁን እውነታ ይጠቅሳል እና ያሬድን በሶፊስትሪ ምናምን ነበር የከሰሰው ያኔና ያሬድን ለዛ ላይ እንደው ወንድ በሆንክና ወንዶች በዋሉበት በዋልክ እገሌን አገኘሁት እገሌን ያገኘሁት ይላል ብሎ ስለከሰሰው ነው። እና መስዋዕትነት በሚጠይቅበት የትግል ሂደት ውስጥ ያለፉትን ሰዎች ልታጣጥል አትችልም ብሎ የሰጠው መልስ ትዝ ይለኛል። አለ የርዕዮት የዩቱብ ቻናል ላይ ዳኛቸው የተሻለ የሞራል ማማ ላይ ተቀምጧል። ፍልስፍና ተማርኩ ማለቱ በትግራይ ህዝብ ላይ የዘር ፍጅት ከማወጅ ገቶታል። ዳኛቸውን አልገታውም። በየዕለቱ እየወጣ አሁን ጸጋይና ጸጋይ ሲል እኮ እንዳትረሱ ቴዎድሮስ እኮ ትግራዋይ ነው እያለ ያለው ኦፍኮርስ በአደባባይ የጻፍኩት ማን ማለት ማያውቃለኝ። ነጥቡ ግን ዳኛቸው ወንጀል አድርጎ ነው እያቀረበ ያለው። ተሳስታችሁ አማራ እንዳታረጉት፣ ተሳስታችሁ የትግራዋይነትን ማንነት ወንጀል አድርጎ ነው የሚያቀርበው። ወንጀል አድርጎ በአማራና በኦሮሚያ ህዝብ ስቃይ ላይ ከመሳለቅ ገድቦታል ወይ ፒኤችዲው? እኔ አይደለሁም የምለው ይሄን። አንድን ህዝብ እንደ ህዝብ ማንነቱን ወንጀል ከማድረግ አቅቦታል ወይ ዳኛቸው? በነገራችን ላይ ሂትለርም ሆነ ናዚ ርዕዮተ ዓለማቸውን የደገፉና ያጠናከሩ ፈላስፎች ነበሯቸው። እነዚያ የሚታወሱት ግን ከዛ ውጭ ባሉ ስራዎቻቸውና ተግባራቸው የተከበሩ ስለነበሩ እንዴት እኒያን የመሰሉ አእምሮዎች እንዲያ ላለ አጸያፊ አስተሳሰብና ርዕዮተ ዓለም ደጋፊ ሆኑ በሚል ግርምት ነው። ዳኛቸው ለነዛ ናዚ ደገፍ ፈላስፎች ራሱ ስድብ ነው። በእነሱ ተርታ ሊጠቀስ የሚችል ሰው አይደለም።